ከጥቂት ዓመታት በፊት የኮዳክ ብላክ የቅርብ ጓደኛ የሆነው ዊዝ ዘ ዊዛርድ በአሰቃቂ ሁኔታ ተገደለ። ዛሬ ደግሞ ኮዳክ የገዛ ጓደኛውን ለማስገደል ትዕዛዝ ሰጥቷል በሚል ዕድሜ ልክ ሊያስፈርድበት የሚችለውን አስገራሚ ማስረጃ በዝርዝር እንመለከታለን። በ2021 ኤምአ ዊዝ ዘ ዊዛርድ በሆላንዴል ቢች ከአንድ መኖሪያ ቤት ውጪ በጥይት ተመትቶ ሞቶ በተገኘ ጊዜ ማን ገደለው በሚለው ዙሪያ ብዙ ወሬዎች ነበሩ። የዊዝ አካል ተቆራርጧል፣ አልፎ ተርፎም ራሱ ተቀልቷል የሚሉ ዘገባዎች ነበሩ። ይህ ሁሉ ግን ውሸት ካፕ ሆኖ ተገኝቷል። ሁኔታው ግን አሁንም እንግዳ ነበር። ዊዝ የተገደለው ሌላ ቦታ ነበር። ከዚያም ገዳዩ አስከሬኑን መልእክት ለማስተላለፍ ሲል ግቢ ውስጥ ጣለው። ፖሊሶች መረጃዎችን አቀናጅተው ለመጨረስ ጥቂት ዓመታት ወስዶባቸዋል። ነገር ግን በ2024 ኤምአ ኤችኤምቲ ትሬይ የተባለውን ግለሰብ በዊዝ ግድያ ወነጀሉት። ኤችኤምቲ ትሬይ እና የሱ ቡድን ከዊዝ ዘ ዊዛርድ እና ከደብል ኤም ቡድን ጋር ለዓመታት ሲጣሉ ቆይተዋል። ነገር ግን ጥቃቱ የበለጠ የከረረው በመጋቢት 2021 የኤችኤምቲ ትሬይ እናት ስትገደል ነው። በትግል ውስጥ የተገደለችው የመጀመሪያዋ እናት እሷ አልነበረችም። ኤችኤምቲ ትሬይ እና ጓደኞቹ በ2020 የፓይኮ ቦብን እናት ለመግደል ሞክረው ነበር። ሁለቱም ወገኖች በየተራ ሰዎችን ይገሉ ነበር። በሴፕቴምበር 2020 የኤችኤምቲ ትሬይ ጓደኛ ጄን ዴቪስ በመንገድ ላይ ተገደለ። ፓይኮ ቦብ በዚህ ውስጥ እጁ አለበት የሚል ወሬ ስለነበር ኤችኤምቲ በፓይኮ እናት ላይ ጥቃት በመክፈት ሊገድላት ለጥቂት ተቃረበ። ደብል ኤም ቡድንም ለዚህ አጸፋዊ ምላሽ ለመስጠት የትሬይን እናት ሚስቲን ገደሉ፣ ምንም እንኳን እሷ በተቡ ውስጥ እጅ ባይኖራት። ፖሊሶች የኤችኤምቲ ጓደኛ ላይቤሪያ ሲግን በዊዝ ግድያ ውስጥ እጁ አለበት ብለው ያስባሉ። አንዳንድ አስደናጋጭ አዳዲስ የፍርድ ቤት ሰነዶች እንደሚሉት ኮዳክ ብላክ ዊዝን እንዲገድልለት ለሲግ $20,000 ሊከፍለው ፈልጎ ነበር። ላይቤሪያ ሲግ በፓይኮ ቦብ እናት ላይ ጥይት ተኩሷል። እንዲሁም ትሬይ እናቱ ከተገደለች ከጥቂት ሳምንታት በኋላ ፓይኮ ቦብን ተኩሶ ያቆሰለ ግለሰብ ነው። ላይቤሪያ ሲግ በከተማዋ ውስጥ ካሉ ዋና ተኳሾች ሹተርስ አንዱ ስለነበር ኮዳክ ዊዝን ለማስወገድ ሊከፍለው ፈልጓል። ሲግ እና ጓደኞቹ በከባድ የወንጀል ክስ ሪኮ ኢንዳይትመንት የተመቱ ሲሆን ፖሊሶች በ3 ግድያዎችና በ8 የግድያ ሙከራዎች ሊቀጧቸው ይፈልጋሉ። ሲግ የሞት ቅጣት ቢጠበቀውም አሁንም በዋስ ለመውጣት እየሞከረ ነው። አዲሱ መረጃም ከዚሁ የወጣ ነው። ዊዝ በሞተበት ጠዋት የሲግ ጓደኛ ጄምስ ሳሙኤል የዊዝ አስከሬን የተገኘበትን የወንጀል ስፍራ ፎቶ በቴክስት ላከለት። ከጥቂት ሰዓታት በኋላ ሊል ትሬይ ያለበትን ቦታ ለሲግ ልኮ ማርታቪየስ ክሮስ ካለው ግለሰብ ጋር ተገናኙ። ፖሊሶች ሲግ ትሬይ ዊዝን ከገደለው በኋላ አስከሬኑን እንዲያነሳ ረድቶታል ብለው ያስባሉ። ነገር ግን የታሪኩ ሌላ ክፍል አለ። እንደ ሲግ የስልክ መዝገብ ከሆነ ዊዝ ከመሞቲ 1 ወር በፊት ዴንዘል ሴንት ለተባለ ሰው ኮዳክ ብላክ ዊዝን ለማስወገድ $20,000 ሊከፍለው እንደፈለገ ነግሮታል። ኮዳክና ዊዝ ቀደም ሲል በጣም ይቀራረቡ ነበር። ኮዳክ በ2021 ወደ ራሱ ሌብል አስፈርሞት ነበር። ነገር ግን በኋላ በገንዘብ ጉዳይ ተጣሉ። ዊዝ እንደተገደለ ኮዳክ ባክ ፎር ኤቭሪቲንግ በሚለው ዜማው ላይ እንዲህ ሲል ወርፎታል። አዎ ደብል ኤም ጋንግ፣ ግን ስለ ሪክ ሮስ እያወራሁ አይደለም። ያንን ነገር ዊዝ ወስጃለሁ። ነፍስ ይማር ጓደኛዬ፣ ግን ጥፋቱ የራሱ ነው። ልክ እንደ ሕፃን ልጅ እንዲገድሉህ የፈቀድክበት መንገድ። እንዲሁም ከኬንድሪክ ላማር ጋር በሠራው ሳይለንት ሂል ላይ ኮዳክ የራሱን ተኳሾች እንደሚያስገድል ዘፍኗል። አይ ዊሽ በሚለው ዘፈኑ ላይም እንዲህ ብሏል። ከዊዝ ጋር በመጣላት የጠላለሁ። አንተ ያደረግከውን አደረግ፣ እኔም ያደረግኩትን አደረግኩ። አልዋሽም፣ ግን ሰርቃለሁ፣ ገድላለሁም። በ2025ም ኪዝ ቱ ዘ ሲቲ የተባለውን ዘፈን ሲለቅ ደጋፊዎቹ አሁንም ስለ ዊዝ እየዘፈኑ እንደሆነ አስቦ ነበር። ኮዳክ በማህበራዊ ሚዲያም ዊዝን ሲያሾፍበት ነበር። ዊዝና ኮዳክ ድሮ በጣም ቢቀራረቡም ኮዳክ በትዊተር ላይ ክፍሌ ውስጥ ተከምቼ እያለቀስኩ ነው የሚሉ ነገሮችን ይለጥፍ ነበር። በዚህ ጊዜ የኮዳክ የገዛ ዘመድ ጂ1 ኮዳክ የራሱን ጓደኞች እየከዳ ከዚያም እንዳዘነ መስሎ ድራማ እንደሚሰራ አጋለጠው። ወሮች እንደሚሉት ዊዝ ከኮዳክ ያስገደለው ብቸኛው ጓደኛው አይደለም። በዊዝ ግድያ ውስጥ እጁ አለበት የሚባል 26 ሲጄ ወይንም 26 ሲጄ የተባለ ሌላ ሰው ነበር። ሲጄ ከዊዝ ከኮዳክና ከሌላኛው ወገን ኤችኤምቲ ትሬይ ጋር ግንኙነት ነበረው። ወሬዎች እንደሚሉት ሲጄ ዊዝን አሳልፎ ለመስጠት ከኤችኤምቲ ሰዎች ገንዘብ ተቀብሏል። ዊዝ ከተገደለ በኋላ ሲጄ እባብ በመሆኑ እየተመካ ብዙ ገንዘብ የሚያሳይ ፎቶ ለጥፎ ነበር። በኋላም ከኮዳክ ጋር ቅራኔ ውስጥ ገቡ። ሲጄም ኮዳክ ያለበትን ምስጢር ሊያጋለጥ እንደሆነ አስፈራራ። ነገር ግን ምስጢሩን ሳይናገር በአሰቃቂ ሁኔታ ተገደለና አስከሬኑ በእሳት ተቃጠለ።
ብዙዎች የሲጄ ግድያ ለዊዝ የተደረገ የበቀል እርምጃ ነው ብለው አስቦ ነበር። ኮዳክ ከአሮጌ ጓደኞቹ ሁሉ ጋር እየተጣላ ነው። ጃክ ቦይንም ለማስገደል እንደሞከረ ወሬዎች አሉ። ጃክ ቦይ እና ኮዳክ ለዓመታት ጓደኛሞች ነበሩ። ነገር ግን በገንዘብና በክብር ጉዳይ ተጣሉ። በጃክ ቦይ ላይ በተከፈተ ጥይት በስህተት አንዲት ንጹሕ ሴት ትገድላለች። ፖሊሶች 13 ሰዎችን ያሰሩ ሲሆን ሰዎቹ ጃክ ቦይን በመግደል በኮዳክ ዘንድ ዝና ለማግኘት ፈልገው እንደነበር ተናግረዋል። ጃክ ቦይ ኮዳክን ሊቆጣጠራቸው የማይችላቸውን ነገሮች ይጥላል በማለት ነቅፎታል። በጥቅምት 2015 በኮዳክ ሰፈር 2 ሰዎች ከተገደሉ በኋላ ጃክ ቦይ አሾፈባቸው። አንዳንድ ሰዎች ኮዳክ በ2015 ጃክ ቦይን እንደገና ለማስገደል ሞክረዋል ብለው ያስባሉ። በጃክ ቦይ ምግብ ቤት ላይ ትኩስ ተከፍቶ 2 ሰዎች ቆስለዋል። በኦገስት 2015 ደግሞ የዊዝ ዘመድ ዋም ስፒን ደ ቢን ተገደለ። ዋም ዊዝ ከተገደለ በኋላ ኮዳክን በዘፈኖቹ ሲያጋልጥና ሲዛተት ነበር። አሁን ላይ ፌዴራሎች በኮዳክ ላይ ትልቅ የወንጀል ክስ እያዘጋጁ እንደሆነ ወሬዎች አሉ። ኮዳክ በአሁኑ ጊዜ በአደንዛዥ እጽ እና በተለያዩ ግጭቶች ውስጥ ገብቷል። በራፕ ሙዚቃውም ውጤቱ እየቀነሰ ነው። በ2015 የለቀቀው አዲሱ አልበሙ በመጀመሪያው ሳምንት 12000 ኮፒ ብቻ ነው የሸጠው። ስለ ባርነት በሰጠው አወዛጋቢ አስተያየትም ብዙ ትችት ደርሶበታል። Black people, bro, we pussy as fuck, man. I know y'all from Africa too. I just hate the Africans who act like y'all better than motherfuckers, man. Like we what you call it? Y'all Africans should have never sold niggas, bro. Bro, film people, bro. Why you think slavery go good, bro? I'm not mad at slavery, bro. 'Cause white people are enslaving people too. ነገር ግን በማህበራዊ ሚዲያ የሚደርስበት ትችት በቅርቡ ሊመታበት ካለው ነገር ጋር ሲነጻጸር ምንም አይደለም። ወሬዎች እንደሚሉት ፖሊሶች በበቂ ሁኔታ መረጃ ሰጪዎችን አግኝተዋል። ኮዳክ ዊዝ እንዲገደል ገንዘብ መክፈሉን ካረጋገጡ ለኮዳክ ሁሉም ነገር ያበቃለታል። ለኮዳክ ሁሉም ነገር ያበቃለታል። ኮዳክ በሪኮ ክስ ተወንጅለው ከሚታሰሩ ታዋቂ ራፐሮች ቀጣዩ ይሆናል ወይንስ እንደተለመደው ከዚህም ክስ ያመልጣል? የእናንተን ግምት በኮሜንት መስጫው ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና መሰል መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እስከ መጨረሻው አብራችሁን ስለነበራችሁና ቪዲዮን ስለተመለከታችሁ ከልብ አመሰግናለሁ። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ተመሳሳይ አስገራሚና ወቅታዊ መረጃዎች ሁልጊዜ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ በሌላ አጓጊ ርዕስ እስክንገናኝ ድረስ ሰላም ቆዩልኝ። ቻው። Black people, bro, we pussy as fuck, man. I know y'all from Africa too. I just hate the Africans who act like y'all better than motherfuckers, man. Like we what you call it? Y'all Africans should have never sold niggas, bro. Bro, film people, bro. Why you think slavery go good, bro? I'm not mad at slavery, bro. 'Cause white people are enslaving people too.